እንግዲህ የአማራ ህዝብ የህልውና ትግሉን ከጀመረበት ጊዜ ጀምሮ በአማራ ህዝብ ላይ የዕዳ ደብዳቤ ሆነው በአማራ ህዝብ ላይ ተጭነው የእድሜ ልክ ስቃይ የህልውና ችግር ውስጥ ያስገቡትን መንግስታዊ መዋቅሮችን አንድ ባንድ በመለየት ተናጥላዊ እርምጃ እየወሰድንባቸው ግማሾቹን በማፈራረስ ከቀበሌ ጀምሮ ያሉትን ብልጽግናዊ ስርዓታዊ መዋቅሮች በማፈራረስ ጥቅም አልባ እንዲሆኑ አድርገናል። አብዛኛውን የዚህ ስርዓት አገልጋይ የነበረ የታችኛውን መደብ ካድሬና የጸጥታ ኃይል ከህዝባችንና ከኛ ጎን ማሰለፍ ችለናል። በዞንና በክልል ያለውን ካድሬ አሸማቀን ከአካባቢውና ከዘረጋው መዋቅር እንዲበተንና ራስ ወደ መረጠው አካባቢ ጠፍቶ እንዲሄድ አድርገናል። ይሄ ከእንግዲህ አማራ ክልል ውስጥ መንግስት የሚባል ኃይል እንዳይኖር የተስተካከለ ቁመና ኑሮት በህዝባችን ላይ ድጋሚ ዕዳ ሆኖ እንዳይቀጥል 100% የተሳካ ስራ ሰርተናል። ይህን ባደረግንበት ሰዓት እንግዲህ የክልሉን የጸጥታና አስተዳደራዊ መዋቅር 100% ባል ደረጃ ባፈረስንበት ዘመን የመጨረሻ የሀገሪቱ ግድግዳ የሆነው መከላከያ ሰራዊት ወደ አካባቢያችን ገብቶ ወረራ በመፈጸም ንጹሃን እየጨፈጨፈ ይገኛል። ይህንንም የመጨረሻ የሀገሪቱ ግድግዳ የሆነ ኃይል ገጥመን በኃይል ከደመሰስ ነው መሳሪያውን ከማረክ ነው ከተቀበል ነው በኋላ ተደራራቢ ተደጋጋሚ ኃይል እያፈሰ እያሰለጠነ በማምጣት ጦርነቱ እንዲቀጥል እየሆነ ነው። እኛም እንደ ፋኖ የኃይል ማሰልጠን፣ ማደራጀት፣ ማጥቃት፣ መከላከል፣ መሳሪያ መማረክን፣ መታጠቅን እንደ ትልቅ መርህ በመቁጠርና በመውሰድ የዕለት ከዕለት ተግባራችን በማድረግ አሁን በእግረኛ ሰራዊት አብይ አህመድ ካለው እግረኛ በላይ መገንባት ችለናል። የኃይል ግንባታችን ይቀጥላል። የአብይ አህመድ ሰራዊትን ማፈራረሳችንን መደምሰሳችንን እንቀጥልበታለን። አብይ ያመጣውን የጦር መሳሪያ እየማረክን እያስከዳን በእጃችን ማስገባቱን እንቀጥልበታለን። ነገር ግን አብይ አህመድ የራሱ የመንግስት የሚለውን ካፒታል አሟጦ ለዚህ ጦርነት ከተጠቀመ በኋላና ኢትዮጵያንም ድሃ እና የፈራረሰች ሀገር ከማድረጉ ባሻገር አሁን ላይ ለመውደቅ አንድ ሰዓት ሲቀረው የመጨረሻ አማራጭ ነው የሚለውን ነገር ሁሉ ሀገሪቱ ያላትን ነገር ሁሉ እየተጠቀመ ይገኛል። ይህንም እያደረገ ነው፣ ገፍቶበታልም። በዚህም ምክንያት ሀገሪቱ የመንግስት የተባሉ ሀብቶች በሙሉ ተሟጠው ለጠመንጃና ለጥይት መግዣ ከመዋላቸው ባሻገር ስቴት ፕሮፐርቲ የሚባሉትን ወይም የሀገርና የሕዝብ መገልገያ ሀብት የሚባሉትን ሀብቶች እና ተቋማት በቀጥታ ለመንግስታዊ የውንብድናና የሽብር የጭፍጨፋ ተግባር እየዋላቸው ይገኛል። ከነዚህም መካከል የኢትዮጵያ አየር መንገድ አንዱ ነው። የኢትዮጵያ አየር መንገድ በአሁኑ ሰዓት ከቦታ ቦታ ሰራዊት እያመላለሰ ይገኛል። የሰራዊት ሎጂስቲክ እያመላለሰ ይገኛል። ተተኳሽ እያመላለሰ ይገኛል።